ወደ መጨረሻ እንዳይሰለቻችሁ አንድ ነገር ብቻ ልንገራችሁ። በተለይ ልጅ ያላችሁ እናት አባቶች ይሄንን ትምህርት በደንብ አድርጋችሁ አዳምጡ። ሰማችሁኝ አይደል? አዎ። በኤፌሶን አንድ ጊልስ የሚባል ልጅ ነበረ። ይሄ ልጅ በአስራዎቹ ዕድሜ ውስጥ የሚገኝ ገና ለግላጋ ወጣት ነው። ታዲያ ጊልስ ክርስትና ሕይወትን አልተቀበለም፣ አልተጠመቀም። በኤፌሶን ያሉት ምዕመናን እጅጉን በጣም ይወዱታል። ከዕለታት አንድ ቀን የጊልስ እናትና አባት ሞቱበት። ያለ እናት ያለ አባት ቀረ። በዚህ የተነሳ ለጊልስ ሕዝቡ ያዝንለታል። ወልደ ነጎድጓድ ቅዱስ ዮሐንስ ወደዛች ከተማ ወንጌልን ለማስተማር ሲመጣ አንድ ጊልስ የሚባል አለ። አሕዛብ ነው፣ እናት አባት ሞቶበታል። ሕዝቡ ደግሞ በደንብ ነው የሚወደው የሚያከብረው። ነገር ግን ይሄ ልጅ እናት አባት ሞቶበት ጠፍቶ እንዳይቀር እባክህ እርዳው፣ አግዘው፣ ወንጌል አስተምሩ አሉት። ወልደ ነጎድጓድ ቅዱስ ዮሐንስም ጊልስን ጠራው። በሀገሩ ላለው ጳጳስ ወሰደና እባክህ ይሄንን ለግላጋ ወጣት ወንጌል አስተምረው፣ ትምህርት ሃይማኖትን አስተምረው፣ አጥምቀ ደግሞ ክርስቲያን አድርገው፣ ለአንተ አደራ ሰጥቻለሁ ብሎ ጊልስን ለዛ ጳጳስ ሰጠው። ያም ጳጳስ ደግ ስለነበረ ጊልስን ተቀበለና ሃይማኖትን መጻሕፍትን በሙሉ አስተማረው፣ አሳወቀው። በመጨረሻ ሕዝቡ በተሰበሰበበት መሃል ላይ ጊልስን አጠመቀው፣ ክርስቲያን አደረገው። ጊልስ በክርስትና ሕይወት ጸንቶ ኖረ። ነገር ግን ጳጳሱ አገልግሎትና ስራ ሲበዛበት ጊልስን እየረሳው ቸል እያለው መጣ። በዚህ መሃል ጊልስ የጳጳሱን ክብር፣ የጳጳሱን ፍቅር፣ የጳጳሱን እንክብካቤ እያጣ ሲመጣ ጓደኞቹን መፈለግ ጀመረ፣ አብሮት የሚውሉትን። ጊልስ ከጳጳሱ ሲርቅ ክፉ ጓደኞች ገጠሙት። 3 ጓደኞች ነበሩ። ከነሱ ጋር ገጠመ። እነዛ ደግሞ በጣም አስቸጋሪ ሰዎች ነበሩ። በኋላ ከዕለታት አንድ ቀን ጊልስና ጓደኞቹ ማታ ቁጭ ብለው መጠጥ ሲጠጡ አመሹ። ሰከሩ ሁሉም። ጊልስ መጠጥ ጠጥቶ አልሰከረም። ስለሰከሩ ጊልስ ገንዘብ ነበረውና የጠጡበትን የሁሉንም የመጠጥ ሂሳብ ከፈለላቸው። እነሱንም ወሰዳቸው። ጠዋት ጊልስ አገኛቸውና እነሆ ትላንትና ማታ አብረን ጠጥተን ሰክረናል፣ እናንተ ስለሰከራችሁ ገንዘብ ለመክፈል ስላቃታችሁ እኔ የራሴን ገንዘብ ከፍያለሁና ማታ የጠጣችሁበትን እኔ ከፈልኩትን ድርሻዬን ስጡኝ ብሎ ጠየቃቸው። ጓደኞቹ ደግሞ ምን አሉት? ጅሉ ጊልስ ብሎ ሳቁበት ይላል። እነዚህ ደግሞ ጓደኞቹ ጠጪዎች፣ ቁማርተኞች፣ ተደባዳቢዎች። ምን አልኳችሁ? ጠጪዎች፣ ቁማርተኞች፣ ተደባዳቢዎች። ልጆቻችሁ ከቤተ ክርስቲያን ሲርቁ፣ ከሃይማኖት ሲርቁ፣ ከቤተ ክርስቲያን ሲወጡ፣ በዓለማ ሕይወት ሲኖሩ የሚያተርፉት ይሄንን ነው። በተለይ በ10ዎቹ ዕድሜ በ20ዎቹ ዕድሜ ያሉ ልጆቻችሁ ቁማርተኛ ይሆናሉ፣ ሰካራም ይሆናሉ፣ ተደባዳቢ ይሆናሉ። በዛን ዘመን ጊልስና ጓደኞቹ ይሄንን ስራ ይሰሩ ነበር። ከዛ ምን አሉት? እኛ እኮ የምንጠጣው ገንዘብ የምንከፍለው ከየት እያመጣን ይመስልሃል? እኛ እየሰረቅን እየዘረፍን ነውና የምንከፍለው። ስለዚህ ከዚህ በኋላ አንተም መስረቅ ትችላለህ አሉት። ይህንን ከጓደኞቹ ሰማ። ከዕለታት አንድ ቀን ጊልስ የሰው ቤት ገባና ዘረፈ። ገንዘቡንም ወርቁንም የሚያስፈልገውን ነገር ሁሉ ወሰደና ሸጠ። ጊልስ ምን አሰበ? ለካ ሰው በቀላሉ ሰርቆ በቀላሉ ገንዘብ ማግኘት ይችላል ብሎ አሰበ። ያንን ገንዘብ ወሰደ፣ ከጓደኞቹ ጋር ጠፋ። እንደዚህ ያደረገ ጊልስ እየጠጣ እየሰከረ እንዲሁም ደግሞ እየተደባደበ መኖር ጀመረ። ከዕለታት አንድ ቀን ከጓደኞቹ ጋር ጠጥቶ ጊልስ አንድ ሰው ደበደቡና ያንን ሰው ገደሉት። ነፍስ በእጃቸው ጠፋ። በዚህን ሰዓት ጊልስ ደነገጠና ከከተማው ወደ ጫካ ገባ። በዛም ጓደኞቹን አደራጀና እጅግ በጣም የታወቀ የተፈራ በየመንገዱ ሰው ማያሳልፍ ነጋዴዎችን ማያሳልፍ ጊልስ አለ ከተባለ ሰዎች እስኪንቀጠቀጡ ድረስ
መንገድ ዘግቶ ማጅራት እየመታ እየገደለ የሚዘርፍ አደገኛ ሰው ሆነ። ጊልስ ብዙ ሰው ገደለ፣ ብዙ ሰው ዘረፈ። በኋላ በሀገሩም የታወቀ ሌባ ሆነ። ከዕለታት አንድ ቀን ወልደ ነጎድጓድ ቅዱስ ዮሐንስ ወደዛች ከተማ መጣና ጳጳሱን አግኝቶት ያ ጊልስ የሚባለው ባደራ የሰጠው ወጣት እንዴት ሆነ አለው። አይ ወልደ ነጎድጓድ ቅዱስ ዮሐንስ ጊልስ ድሮ እንደምታውቀው አይደለም። አሁን ዘራፊ ነው፣ አሁን ማጅራት መቺ ነው። ይልቁንም ደግሞ በሀገሩ በጣም የሚፈራ ሰዎች፣ ነጋዴዎች የሚፈሩት ሰዎችን የማያሳልፍ የሚገድል ሰው ነው ብሎ ነገረው። በዚህን ሰዓት ወልደ ነጎድጓድ ቅዱስ ዮሐንስ አዘነ። ጳጳሱም አደራህን በመብላቴ ይቅር በለኝ ብሎ ወልደ ነጎድጓድ ቅዱስ ዮሐንስ ላይ ያለቀሰ። እሱም ይቅርታ አደረገለት። አሁን ጊልስን ወዴት አገኛለሁ ብሎ አሰበ። ጊልስን አፈላለገው። ከከተማ ውጭ ነው። ፈረስ አስመጣ። በዛ ፈረስ ላይ ተቀምጦ ቅዱስ ዮሐንስ ጊልስን ፍለጋ ሄደ። ሲሄድ በመንገድ ላይ 3 ሽፍቶች ያዙትና ጩቤ መዘዙና ወልደ ነጎድጓድ ቅዱስ ዮሐንስን ሊገሉት ሲሉ እባካችሁ እንዳትገሉኝ፣ የእናንተ አለቃ ጊልስ የሚባል ሰው እንደሆነ አውቃለሁ፣ የድሮ ወዳጄ ነውና እኔን ከመግደላችሁ በፊት ወደ ጊልስ ውሰዱኝ አላቸው። እነሱም እየሳቁ እየተሳለቁ ወልደ ነጎድጓድ ቅዱስ ዮሐንስን ይዘውት ወደ ጊልስ ወሰዱት። ጊልስ ገና ከርቀት ወልደ ነጎድጓድ ቅዱስ ዮሐንስን ሲያዩ አወቀው፣ አለቀሰ። ከዛ እየሮጠም ሸሸ። ወልደ ነጎድጓድ ቅዱስ ዮሐንስ ደግሞ ጊልስን ተከተለው። ና ልጅ አይዞ፣ አትሽሽ፣ አትሩጥ፣ እኔ መሳሪያ ላያስኩም፣ ድሮ የምታውቀኝ አባት ነኝ፣ እባክን አለው። ጊልስም የወልደ ነጎድጓድ የቅዱስ ዮሐንስን የማረጋጋት ድምጽ ሲሰማ ቆመለት። ከዛ በኋላ ምርር ብሎ አለቀሰ። ወልደ ነጎድጓድ ቅዱስ ዮሐንስም ይቅርታ ጠየቀው። ጓደኞቹንም ምን አላቸው? ከዚህ በኋላ እኔ ወደ ጌታዬ ተመልሻለሁ፣ እናንተ ተመለሱ ብሎ ከወልደ ነጎድጓድ ከቅዱስ ዮሐንስ ጋር ተመለሰ። ቀድሞ የተዋትን ቤተክርስቲያን ጊልስ መላ ዘመኑን ንስሐ ገብቶ እያገለገለ በክብር አረፈ። ልጆቻችሁ ምን እንደሚሰሩ የት እንደሚውሉ አታውቁም። ልጆቻችሁ በቀላሉ የሚበላሹት ከእግዚአብሔር ሲርቁ ነው። ልጆቻችሁ ክፉ ህይወት ውስጥ የሚገቡት ከቤተ ክርስቲያን ሲርቁ ነው። ብዙ ቤተሰብ ለምሳሌ ዛሬ ለተሰንበት ነው ልጆቻቸውን አያመጡም። ቤተ ክርስቲያን ማምጣት ሞኝነት፣ ቤተ ክርስቲያን በለተሰንበት ማምጣት ጊዜ ማጥፋት የሚመስላቸው ልጆች አሉ። ዛሬ ቤተ ክርስቲያን ያላመጣችሁትን ልጆች ነገ አታገኙም። ብዙ ወላጆች ልጆቻቸውን ሰንበት ትምህርት ቤት አያስገቡም። በሰንበት ትምህርት ቤት እንዲያድጉ አያደርጉም። በቤተ ክርስቲያን እንዲያድጉ አያደርጉም። ልጆቹ ካደጉ በኋላ ሲበጠብጡ መጥፎ ህይወት ውስጥ ሲገቡ ይመጡና እመቤቴ ልጄን ነገር አደራ፣ ልጄ ለምን እንዲሆነ እግዚአብሔር እባክህ ልጄን ከገባበት አውጣልኝ እሪ እንላለን። መጀመሪያ መች ሰጠን? ከእግዚአብሔር አርቀን አሳድገን እግዚአብሔር ልጃችንን አምጣልን እንላለን። ልጆቻችን ሲበላሹብን ልጆቻችሁ ምን እንደሚሰሩ የት እንደሚሉ ጠይቁ። ወደ ቤተ ክርስቲያን አምጧቸው። ዛሬ ልጅ ያላችሁ ወላጆች፣ ወጣቶች ከጊልስ ምንድነው የምትማሩት? የምትጠጡ፣ የምትደባደቡ፣ ቁማር የምትጫወቱ ወጣቶች ካላችሁ ከጊልስ ተማሩ። ምንም አይጠቅምም። ህይወቱን አበላሽቶታል። ብዙ ሰው ጠፍቶበታል። የጠቀመው ነገር የለም። የጠቀመው እግዚአብሔር ብቻ ነው። የጠቀመው ንስሐ ብቻ ነው። የጠቀመው ቤተ ክርስቲያን መመለሱ ብቻ ነው። ልጆቻችሁን እግዚአብሔር ይጠብቅላችሁ። በኋላ ወልደ ነጎድጓድ ቅዱስ ዮሐንስ እንደዚህ አይነት አገልግሎት ሰጥቶ ጌታችንን አስደሰተ። በመጨረሻ ወልደ ነጎድጓድ ቅዱስ ዮሐንስ ከመስፈሩ በፊት